በተበታተነ መንገድ በግላቸው ይሰሩት ከነበረው የእንስሳት ማድለብ ስራ ተደራጅተው በመስራታቸው ውጤታማ እንደሆኑ በዘርፉ የተሰማሩ በደቡብ ወሎ ዞን የሀርቡ ከተማ ወጣቶች ተናገሩ። ለወጣቶቹ የመስሪያ ሼድ በማመቻቸት ድጋፍና ክትትል እያደረገ መሆኑን ከተማ አስተዳደሩ ገልጿል። ደጀን አምባቸው ተጨማሪ ዘገባ አለው። በደቡብ ወሎ ዞን ሀርቡ ከተማ አስተዳደር በእንስሳት ማድለብ የተሰማሩ ወጣቶች ከዚህ ቀደም በግለሰብ ደረጃ እንስሳትን ያደልቡ እንደነበረ ጠቅሰዋል። በአሁኑ ሰዓት በተመቻቸላቸው ሼድ በማህበር ተደራጅተው ስራውን የቀጠሉት ወጣቶቹ ምቹ ሁኔታዎች እንደተፈጠሩላቸው ነው የገለጹት። ሼዱን በማግኘታችን በጣም እንደ እድለኝነት ነው የምንቆጥረው። ከብት በማድለብ ስራ ላይ ትልቁ ቻሌንጅ ወይንም ችግር ሼድ ነው። ሼድ ካገኘ ሁሉ ነገር ይቀልልሃል። በፊቱ መጀመሪያ በምንሰራው ቤት በምናደልብ ሰዓት የምንሸጥበት የተለያየ ዋጋ አለ። 110 120 እስከ 150 የምንሸጥበት አጋጣሚ አለ ቤት ስናደልብ ማለት ነው። እና አሁንም ያንን ከዛ በላይ እናገኛለን ብለን ነው የምናስበው። ምክንያቱም ያኔ በቦታ በተለያየ ችግር ከብቶችም ጥሩ ጤንነት ምናምን ላይ ኖራቸው ይችላል። አሁን ላይ የተለያየ ነገር አላቸው የቤቱ ምናምንም ስላለ ከብቶቹ ጤንነት ምናምን ይጠበቃል። ጭቃ ውስጥ አይሆኑ ተላትል ነገር እንደዚህ እግራቸውን የሚያማቸው በሽታ ለማዝ ምናምን ይባል ከእንደዚህ አይነት ተቆጥበው በጥሩ ሁኔታ ስለሚደልቡ ጥሩ ገቢ እናገኛለን ብለን እናስባለን። አሁን ከቀድሞ ማለት ነው። በተበታተነ መንገድ ስራውን ከማከናወን ይልቅ በመደራጀታቸው ያገኙት ምቹ ሁኔታ ለስራቸው ውጤታማነት ጉልህ ድርሻ እንዳለውም ጠቁመዋል። ለብቻ ያለ የጉልበት እንትና በማህበር ያለው የመተባበር እንትን ስለሚል ያኔ 2-3ቶችን ነበር የምንጠቀመው። አሁን ግን እንደ ማህበር ብዙ እንደምታዩቸው 14-15 ከብቶች አሉ። አሁን ደርሰው ገበያ ላይ ይወጡ አሉ። ባጃጆችን ምናምን እንደዚህ ያን ስራ በመተው ይሄ ትርፋማ ነው በማለት ከዛ የተሻለ ስራ እየሰራ እንድንሰራ ብለን አስበን ወደ ስራ ገብተናል። ጥሩ ውጤት ጥሩ ስኬት እያገኘን ነው። ያው ወደፊት ደግሞ ከዚህ የተሻለ ጥሩ ነገር እናገኛለን ብለን ነው የምናስበው። ሀገራችን ላይ ሰርተን መለወጥ እንደምንችል እየሰራን እየተመለከትን ነው። ስለዚህ እኛም እየሰራን እንዳለነው ሁሉ ስደትን የሚመኙ ወንድሞቻችን የተለያዩ ችግሮችን ድጋፍና እገዛ ከተደረገላቸው መለወጥና መስራት በሀገራቸው እንደሚችሉ ያው ምሳሌ መሆን እንፈልጋለን። በከተማ አስተዳደሩ የስራ ዕድል ለተመቻቸላቸው ወጣቶች ልዩ ልዩ ድጋፎችን እያደረገ መሆኑን የከተማ አስተዳደሩ ስራና ክህሎት ጽህፈት ቤት ኃላፊ አቶ መሐመድ አበበ ተናግረዋል። የኢንዱስትሪ ኤክስቴንሽን አገልግሎት ያገኛሉ። እኛ ጋር ያሉ አዲስና ነባር ኢንተርፕራይዞች ይህንን የኮምቦልቻ ፖሊቴክኒክ ጋር በመነጋገር በዚህ አመትም የድጋፍ ስራዎችን ጀምረናል። በሁሉም ዘርፎች ያሉ በማኑፋክቸሪንግም በአገልግሎት ውጭ የሆኑ በማኑፋክቸሪንግ በግብርና በኮንስትራክሽን ያሉ በሶስቱ የትኩረት ዘርፎች ውስጥ ያሉ ኢንተርፕራይዞቻችን ልዩ ድጋፍ ያገኛሉ። ወጣቶቹን የተሞክሮ ማዕከል ለማድረግም እየተሰራ እንደሆነ ነው ኃላፊው የተናገሩት። ጀማልና ጓደኞቻቸው የሚባሉ ማህበሮች በጋራ በየቤታቸው ሲሰሩ የነበሩ ጠንካራ ወጣቶች ናቸው። መጥተው ጥያቄው እንዳቀረቡልን ኢንተርፕራይዝ አድርገን መስርተን ወዲያው በሚመለከተው የስራ ዕድል ምክር ቤት ግብረ ኃይል ወስነን ነው እነዚህ ኢንተርፕራይዞች እንዲገቡ ያደረግነው። ውጤታማ የሆነ ለከተማችን ወጣት ከስደት ከሱሶች እና አልባሌ ፍላጎቶች ሊያድኑ ይችላሉ። ውጤታማ የሆነ ተሞክሮ መቅሰሚያ ይሆናሉ ብለን ያስብናቸው ወጣቶች ናቸው። የሀርቡ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሐመድ ሹመት የስራ ዕድል ፈጠራውን በማጠናከር ወጣቶቹን ተጠቃሚ የማድረግ ስራ በስፋት ይሰራል ብለዋል። ከገጠር ቀበሌዎች የሚመጡት ግብአቶች እንዳሉ ሆኖ ከተማው ላይ ደግሞ በወጣቶች የስራ ዕድል ተፈጥሮላቸው ለዚሁ ከተማም አምርተው ለሌላም ከተማ ሊተርፍ የሚችሉበትን ነገሮች በተለይ እንዳልኩ የልማት ትሩፋትን ተመጣጣኝ ከማድረግ አንጻር የኑሮ ውድነትን ከመቀነስ አንጻር ብዙ መሰራት ያለበት ነገር ስላለ እሱን እሳቤ አድርገን እየተንቀሳቀስን ያለነውና ወጣቶቻችን በዛ የስራ ዕድል ገብተው የተሻለ ሀብት ፈጥረው ራሳቸውንም ሀገራቸውንም ቤተሰቦቻቸውንም የሚጠቅሙበትን ሁኔታ ለማመቻቸት እየያዝን የመጣ ነው ነገር አለ። ስለዚህ እሱን ከመፍታት አንጻር አሁንም ሼዶችን ገንብተን ለወጣት አስረክበን ወጣቶቹ የተሻለ ደረጃ እንዲደርሱ የማድረግ ስራ እንሰራለን።